ያለምንም ማስያዣና ያለምንም ዋስትና እስከ 130 ሺህ ብር መበደር እንደምትችሉ ታውቃላችሁ። እንዲሁም ጥቃቅንና አነስተኛ ነጋዴ ሆናችሁ ደግሞ እስከ 1.2 ሚሊዮን ብር በዋስትና መበደር የምትችሉበት አማራጭ መመቻቸቱን ሰምተናል። ጤና ይስጥልኝ። ይህ አዲስ ቢዝነስ ሪቪው ነው። ከሰሞኑ እንግዲህ ኢትዮ ቴሌኮም እና ሲንቄ ባንክ የዲጂታል ፋይናንስ አገልግሎት መስጠት የሚያስችለውን ስምምነት ተፈራርመዋል። እነዚህ ሁለት ተቋማት ስምምነታቸውን በተፈራረሙበት ወቅት ሌላው የተገለጸው ነገር 2 ሚሊዮን ያህል የሚሆኑ ዘመናዊ የስልክ ቀፎችን ማቅረባቸውንና እነዚህን ዘመናዊ የስልክ ቀፎችን ለመግዛት ደግሞ እድል መመቻቸቱን ይሄም በረጅም ጊዜ ክፍያ እድል መመቻቸቱን ተገልጿል። ኢትዮ ቴሌኮም እና ሲንቄ ባንክ በተስማሙባቸው ጉዳዮች እንዴት ያለ ዋስትና ብድር ማግኘት እንችላለን፣ በዋስትናስ ብድር የምናገኝባቸው አማራጮች የትኞቹ ናቸው፣ እንዲሁም ደግሞ የ5 ወር የሚጠጋ ደሞዛችንን የግልና የመንግስት ሰራተኞች ደሞዛቸውን 5 ወር ያህል የሚጠጋ የ5 ወር ያህል የሚሆን ደሞዛቸውን እስከ 1 ሚሊዮን ብር የሚያገኙበት እድልም ተመቻችቷል። እነዚህ መረጃዎች ምን ይመስላሉ የሚለውን አንድ ባንድ እንነግራችኋለን። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ እንደዚሁም እንደዚህ አይነት መረጃዎችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝን ወደ መረጃው እናልፋለን። እንግዲህ ከሰሞኑ ኢትዮ ቴሌኮም እና ሲንቄ ባንክ የሞባይል ፋይናንስ ወይም የዲጂታል ፋይናንስ አገልግሎት በጋራ መስጠት የሚያስችላቸውን ስምምነት መፈራረማቸውን መዘገባችን ይታወሳል። እነዚህ ሁለቱ ተቋማት እንግዲህ የተለያዩ ጠቀሜታዎች ያላቸው የዲጂታል ፋይናንስ አገልግሎትን ለማህበረሰቡ ይዘው መምጣታቸው ነው የገለጹት። ታዲያ ኢትዮ ቴሌኮም በሚያስተዳድረው ቴሌብር በኩል በቀላሉ ይህንን የዲጂታል ፋይናንስ አገልግሎት የብድር አገልግሎት ይዘው መቅረባቸውን ነው የሰማነው። ከቀረቡ እድሎች መካከል ለግለሰቦች እንደ ትራንዛክሽናቸው ወይም ደግሞ እንደ ገቢና ወጪ መጠናቸው ተመርኩዞ እስከ 30 ሺህ ብር ያለ ዋስትና በቀላሉ አነስተኛ ብድር የሚያገኙበት እድል መመቻቸቱን፣ ለጥቃቅንና አነስተኛ ነጋዴዎች ደግሞ ያለ ዋስትና እስከ 130 ሺህ ብር ብድር የሚያገኙበት እድል መመቻቸቱን፣ እስከ 1.2 ሚሊዮን ብር ድረስ ብድር መመቻቸቱን የሚገልጽ መረጃም ተሰምቷል። ሌላው ለመንግስትና ለግል ሰራተኞች የ5 ወር የሚሆን ደሞዛቸውን ማለትም እስከ 1 ሚሊዮን ብር ድረስ ቅድሚያ የሚያገኙበት እድል መመቻቸቱን የሚገልጽ መረጃም ተሰምቷል። ይሄ መረጃ እንዴት ነው ለግለሰቦች እንዴት ነው የሚሰራው? ጥቃቅንና አነስተኛም ነጋዴዎች፣ ተቋማት የተደራጁ ጥቃቅንና አነስተኛ ላይ የተደራጁ ወጣቶች እንዴት የዚህ እድል ተጠቃሚ መሆን ይችላሉ የሚለውን ከኢትዮ ቴሌኮም እና ከሲንቄ ባንክ ያገኘነውን መረጃ አንድ ባንድ እንመለከታለን። እንግዲህ ኢትዮ ቴሌኮም እና ሲንቄ ባንክ በጋራ ለመስራት ተስማምተንባቸዋል ካሏቸው ጉዳዮች መካከል እንደራስ የተባለ አነስተኛ ብድር መሆኑን ሰምተናል። ይሄ እንደራስ የተባለው አነስተኛ ብድር ለግለሰቦች ለአነስተኛና ጥቃቅን ኢንተርፕራይዞች እንዲሁም ደግሞ በንግድ ስራ ላይ ተሰማርተው ለሚገኙ መካከለኛ ለሚባሉ ተቋማት በቴሌብር አማካኝነት ያለ ምንም ዋስትና እንደ ገቢና ወጪ መጠናቸው እየተሰላም የሚታሰብ የብድር አይነት ነው። በዚህ ብድር አይነት እንግዲህ እስከ 30 ሺህ ብር ድረስ መበደር እንደሚቻል ሰምተናል። ይሄም እንግዲህ ከ5 ቀን እስከ 45 ቀን የጊዜ ገደብ የተሰጠው የብድር አይነት ነው። ይሄው እንደራስ የተባለውን የብድር መጠን ግለሰቦች ጥቃቅንና አነስተኛ ኢንተርፕራይዞች እንዲሁም በአነስተኛም ንግድ ስራ ላይ የተሰማሩ ግለሰቦች ተቋማት መበደር የሚችሉበት አማራጭ እንደሆነ ሰምተናል። ይሄም እስከ 30 ሺህ ብር መበደር ያስችላል። ይሄም አገልግሎት በቀን ተከፋፍሎ አማራጭ አለው። ከ5 ቀን እስከ 45 ቀን የክፍያ መጠን ወይም ደግሞ የሚመለስበት የጊዜ ገደብ አለው። በዚህ ውስጥ
እንደ የፍላጎታችሁ መበደር የምትችሉበት አማራጭን ኢትዮ ቴሌኮም እና ሲንቄ ባንክ ይዘው መምጣታቸውም ተገልጿል። ሌላው ኢትዮ ቴሌኮም እና ሲንቄ ባንክ በጋራ ለመስራት ተስማምተንበታል፣ ለማህበረሰቡም እድል ይዘን መተናል ካሉት ጉዳይ የግልና የመንግስት ሰራተኞች ደሞዛቸውን አስቀድመው መውሰድ በሚፈልጉበት ሰዓት የግልና የመንግስት ሰራተኛ መሆናቸውን የሚያረጋግጥ ማስረጃ ማቅረብ ከቻሉና በሲንቄ ባንክ ወይም በቴሌብር ደሞዛቸውን የሚቀበሉ የግልና የመንግስት ሰራተኞች የ5 ወር ደሞዛቸውን አስቀድመው በብድር መልክ የሚያገኙበት እድል መመቻቸቱም ተሰምቷል። ይህም እንግዲህ እስከ 1 ሚሊዮን ብር የ5 ወር ደሞዛቸው እስከ 1 ሚሊዮን ብር ድረስ መበደር ይችላሉ። 1 ሚሊዮን ብር ድረስ መበደር የሚያስችል እድል እንደ ተመቻቸ ነው የተገለጸው። እንግዲህ ይሄም በአመት ሲሰላ በአመት እስከ 1.3 ቢሊዮን ብር ድረስ ባንኩ ከኢትዮ ቴሌኮም ጋር በፈጸመው ስምምነት መሰረት በአመት እስከ 1.3 ቢሊዮን ብር ድረስ ማበደር እንደሚችል ተገልጿል። እንግዲህ ሌላው ያለ ዋስትና የሚሰጥ ብድርን በተመለከተ እንግዲህ ቀደም እንዳልነው ለግለሰቦች፣ ለጥቃቅንና አነስተኛ ኢንተርፕራይዞች እና ደግሞ በመካከለኛና በአነስተኛ የንግድ ስራ ላይ ተሰማርተው የሚገኙ ተቋማት ያለምንም ዋስትና ብድር የሚያገኙበት የተለያዩ አማራጮች እንዳሉ ሰምተናል። ቀደም ካልነው ከ30 ሺህ ብር አንስቶ እስከ 130 ሺህ ብር ድረስ ግለሰቦች፣ ጥቃቅንና አነስተኛ ኢንተርፕራይዞች መበደር የሚችሉበት እድል አለ። ይሄም ማለት ምንድነው? 30 ሺህ ብር የምትበደሩ ከሆነ በ30 ቀን ውስጥ ወይም ደግሞ በአንድ ወር ጊዜ ውስጥ ብድሩን የመመለሻ ጊዜ ይኖራቸዋል ማለት ነው። ሌላኛው የብድር አይነት እስከ 70 ሺህ ብር ያለ ቅድመ ማስያዣ ወይም ያለ ዋስትና ያለ ማስያዣ እስከ 70 ሺህ ብር መበደር የሚያስችል እድልም መመቻቸቱም ተገልጿል። እስከ 70 ሺህ ብር ተበድራችሁ የመመለሻ ጊዜው 2 ወር ያህል ጊዜ ይሰጣችኋል ማለት ነው። ሌላው እስከ 130 ሺህ ብር ያለ ማስያዣ መበደር የምትችሉበት እድል እንዳለ ሰምተናል። እስከ 130 ሺህ ብር ተበድራችሁ የመክፈያ ጊዜው ደግሞ 5 ወር ይሆናል ማለት ነው። ሌላው ለጥቃቅንና አነስተኛ ኢንተርፕራይዞች፣ ለነጋዴዎች እና ለንግድ ተቋማት የቀረበ በሲንቄ ባንክና በቴሌብር በኩል በኢትዮ ቴሌኮም በኩል የቀረበ ሌላ እድል አለ። ይሄም በማስያዣና ዋስትና በማቅረብ የሚሰጥ እድል ነው። ይሄም የመጀመሪያው 300 ሺህ ብር መበደር የሚቻልበት እንዳለ ሰምተናል። 300 ሺህ ብር ትበደራላችሁ። የመክፈያ ጊዜው ደግሞ 3 ወር ነው። በ3 ወር የመክፈያ ጊዜ 300 ሺህ ብር መበደር ይቻላል። ይሄ እድል የቀረበው ቀደም ሲል እንደገለጽኩት ለጥቃቅንና አነስተኛ ኢንተርፕራይዞች፣ ለንግድ ተቋማት፣ ለነጋዴዎች የቀረበ አማራጭ ነው። ሌላው 700 ሺህ ብር ድረስ የመበደር እስከ 700 ሺህ ብር የሚደርስ ብድር አገልግሎት ማግኘትም ይቻላል። ይሄም 700 ሺህ ብር ብድር የመክፈያ ጊዜው 7 ወር ነው። በ7 ወር ውስጥ የሚመለስ 700 ሺህ ብር መበደር ይቻላል በዋስትና በማቅረብ ማለት ነው። ሌላው 1.2 ሚሊዮን ብር መበደር የሚቻልበት እድልም እንዳለ ተገልጿል። 1.2 ሚሊዮን ብር ትበደራላችሁ። የመክፈያ ጊዜው ደግሞ 9 ወር ነው። በ9 ወር ውስጥ የሚከፈል ለጥቃቅንና አነስተኛ ኢንተርፕራይዞች፣ ለነጋዴዎች የቀረበ እድል በ9 ወር የሚከፈል 1.2 ሚሊዮን ብር መበደር የሚቻልበት እድል እንዳለም ተገልጿል። ሁለቱ ተቋማት ስምምነቱን በፈጸሙበት ወቅት ከገለጿቸው ሌላው ነገሮች መካከል አንዱ በአመት እስከ 2 ሚሊዮን የሚጠጉ የስማርት ሞባይል ስልኮችን በረጅም ጊዜ ክፍያ ማቅረባቸውን ገልጸዋል። በረጅም ጊዜ የሚከፈል በአመት ውስጥ 2 ሚሊዮን የሚጠጉ ያህል የሞባይል ስማርት ስልኮችን ማቅረባቸውን ገልጸዋል። ዝቅተኛ ገቢ ላላቸው ኢትዮጵያውያን የቀረበ እድል ነው። የዚህም ዋጋው በገንዘብ ሲተመን እስከ 4 ቢሊዮን ብር የሚደርስ እንደሆነም ተገልጿል። የብድር አገልግሎትን እንዴት ማግኘት ይቻላል በሚለው ጉዳይ ላይ የሰራነው ቪዲዮ ይሄንን ይመስል ነበር። ማንኛውም አይነት ጥያቄ ካላችሁ
በኮሜንት ልታስቀምጡልን ትችላላችሁ። ቪዲዮውን እስከመጨረሻው ድረስ ለተከታተላችሁ እናመሰግናለን። እንደዚህ አይነት ጠቃሚ መረጃ በየጊዜው የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝን በቀጣይ ሌላ መረጃ እስከምንገናኝ ድረስ ሰላም ሁኑ።